ሰላም ማሚዎቼ እንዴት አመሻችሁ? የሉካዬን እራት አብረን እንስራ። ዛሬ እንደምታዩት የእንቁላል አስኳሉን ብቻ ተጠቅሜ ነው የሰራሁለት። መጀመሪያ እንደዚህ አስኳሉን በሹካ አደቀውና ከዛ ብሮኮሊ ጨምርበታለሁ። እሱንም አንድ ላይ እንደዚህ ቀላቅለዋለሁ። ከዛ ደግሞ ኦትስ እንደዚህ የበሰለውን እጨምርና ቀላቅለዋለሁ። ከዛ አቮካዶ መጨረሻ ላይ ጨምርበታለሁ። ይሄ ለልጆች አጠቃላይ እድገታቸው ለሰውነት ክብደት መጨመር እንዲሁም ደግሞ ለአይምሯቸው በጣም ጠቀሜታ አለው። በተለይ እንቁላሉ በውስጡ ኮሊን የተባለ ንጥረ ነገር አለው። ይሄ ደግሞ የማስታወስ ብቃታቸውን ይጨምርላቸዋል። እንዲሁም ደግሞ ነገሮችን በቶሎ እንዲረዱና የመማር አቅማቸውን ያሳድግላቸዋል። እንዲሁም የተለያዩ ቫይታሚኖችን እና ሚኔራሎችን ይይዛል። ይሄ ደግሞ ለሰውነት እድገታቸው በጣም ጠቃሚ ነው። ልጆቻችሁ 6 ወር 7 ወር እስከ 8 ወር ከሆኑና የተፈጨ ነገር የሚበሉ ከሆነ በደንብ ፈጭታችሁ ስጧቸው። ካልሆነ እንደዚህ መስጠት ትችላላችሁ። ደህና ደሩ።